አባቶቻችን የሰሩት ስህተት ትውልድ ኢየሱስን እንዲያውቅ አላደረጉም። ኢየሱስን ትቶ ሌላውን ኢየሱስ የፈጠረውን ከኢየሱስ በታች ያለውን እንዲረዳ አድርገው ነው ሰው አባቶቻችን ትውልድን የቀረጹትና ይህንን ለማስተካከል ደግሞ እኛ ኢየሱስን የተቀበልን ዳግም በኢየሱስ የዳንን ይህንን አደራ አለብን፣ መሄድ አለብን። ስለዚህ አንድ ምክር ልምከራችሁ። ወንጌል ወጥታችሁ ባትሰብኩ እንኳን ወንጌል ወጥታችሁ ባታደርሱ እንኳን ለሚሰብኩት አበረታቱ፣ ለሚሰብኩት አቅም ሁኑ፣ ከሚሰብኩት ጎን ሁኑ፣ ከእውነት ጋር ተራመዱ፣ በእውነት የሚያገለግለውን አትጣሉ። ስለዚህ ከሚያገለግለው ጋር ሁኑ። ዛሬ እውነትና ውሸቱ ባልተለየበት ዓለም ድብልቅልቅ ባለበት ቤተክርስቲያን ድብልቅልቅ ባለ ስሜት ውስጥ ህይወት ውስጥ ነው ያለችው። ሰው ኢየሱስን ማሳየት ትቶ ራሱን እያሳየ ያለበት ዘመን ላይ ስለደረሰን እኔ ዛሬ ይሄ ውስጤ ልቤ ተነክቶ ነው። ስለ ትውልድ እንጨነቅ። ኢየሱስ ስለሰጠን ተልኮ እንጨነቅ። በተቻለን መጠን ባለን ነገር ወንጌልን እናገልግል ለማለት ፈልጌ ነው። ስለሰማችሁኝ አመሰግናለሁ። ተባረኩ።